የልባችን አይን ሲከፈት የዚህን ዓለም ውስጣዊ ገጽ በሚገባ ማወቅ እንችላለን። የልባችን ጆሮ ሲከፈት ደግሞ በቃላት ጀርባ የተሸሸገውን መስማት እንችላለን። ነፃ ሳይሆኑ አምኛለሁ ማለት ጠባብነት ነው። ጠባብነት ደግሞ አዳዲስ ሐሳቦችን ተቃዋሚ ያደርጋል። አመለካከትን በተመለከተ 3 ነገሮች አሉ። አንደኛ ብዙዎቻችን ልናምነው ያልነውን ነገር የምንወስነው ልብ ብለን አይደለም። ሁለተኛ ብዙ ጊዜ አመለካከታችን ወይም እምነታችን በቀደሙት ልምዶቻችን የተሳሳተ ትርጉም መሰረት የሚያደርጉ ናቸው። ሶስተኛው አንድ የአመለካከት ወይም እምነት ከገነባን በኋላ የነገሮች ትርጉም መሆኑን እንረሳለን። አመለካከታችን እውነተኛ እንደሆነ አድርገን ነው ማሰብ የምንጀምረው። የሰው ልጅ እውቀት በጨመረ ቁጥር ከሰዎች ጋር ያለው ልዩነት እየጠበበ ይመጣል። ወደ ፈጣሪ ለመድረስ ፈጣሪ መፈለግ ሳይሆን ወደ ፈጣሪ እንዳትደርስ ያደረገህን ችግር ፈልገህ አስወግድ።